ሰላም እንዴት ናችሁ? ይህ ቪዲዮ ኪቶጀኒክ ዳይትን ለምትጠቀሙ ልጆች እና ከአሁን በኋላ መጠቀም ላሰባችሁ ልጆች ነው። እንዲሁም ደግሞ ኦትስን ምን አይነት ኦትስ ብትጠቀሙ ሞር የሰውነት ፋታችሁን ለመቀነስ ያግዛችኋል እና አጠቃቀሙንም የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ እንድትከታተሉ በአክብሮት ነው የምጠይቃችሁ። እኔ የማውቃቸው 3 አይነት ኦትስ ነው ያሉት። እናንተ ሌላ የምታውቁት ካለ ኮሜንት ላይ አስቀምጡልኝ። ያገዛችሁ ተጠቅማችሁት ለውጥ ያያችሁበት ከሆነ እኔ ምንም ማልጠቀምበት መንገድ የለም፣ ኮሜንት ላይ አስቀምጡልኝ ማለት ነው። ከዛ ባለፈ ግን ልንገራችሁ ማለት ነው። እንግዲህ እኔ የማውቃቸው ስቲልከትስ ኦትስ እና ራው የሆነው ኦትስ ኢንስታንት ኦትስ ነው። ኪቶጀኒክ ዳይትን ወይም ዝቅተኛ የካርቦሃይድሬት ይዘት ያላቸውን ምግቦች ለምትጠቀሙ ልጆች የምመክራችሁ ስቲልከትስ ኦትስን እና ራው የሆነውን ኦትስ ነው። ነገር ግን የሰውነት ክብደታችሁን መቀነስ ለማትፈልጉ ልጆች ወይም የተስተካከለ አቋም ያላችሁ ልጆች እናንተ ኢንስታንት ኦትስን መጠቀም ትችላላችሁ ማለት ነው። ከተለያየ ፍራፍሬ ጋር ከተለያየ ነገር ደባልቃችሁ መጠቀም ትችላላችሁ ማለት ነው። የሰውነት ክብደት መቀነስ ለምትፈልጉ ልጆች ግን ለእናንተ ይሄን ልንገራችሁ ማለት ነው። ስቲልከትስ ኦትስ በውስጡ ያለው ፕሮቲን ካርቦሃይድሬትም አለው። ያው ማንኛውም ምግብ ካርብ አለው፣ ግን ካርቡ በፋብሪካ ውስጥ ፕሮሰስ ነው የወጣ ካርብ እና ኔቸር ተፈጥሯዊ የሆነ ካርብ ብዙ ልዩነት ስላለው ያን ያክል የሰውነት ክብደት ላለመቀነስ ምንም የሚገድበን ነገር የለም ማለት ነው። በውስጡ ያለው ለማንኛውም ወደ እንትኑ ልመለስ። ስለዚህ ስቲልከትስ ኦትስ በውስጡ ያለው ፕሮቲን፣ ፋይበር፣ ሌሎችም ለሰውነታችን ንጥረ ነገሮች እንዳለ ነው። በፋብሪካ ውስጥ ፕሮሰስ ሆኖ አላለፈም፣ ይሄ ግርድፉ ማለት ነው። ስለዚህ እሱ የምትጠቀሙትም አሪፍ ነው። ራው የሆነውም እንደዚህ ጠፍጣፋው ስለሆነ አልተፈጨም፣ ኢንስታንት እንደሆነው ዱቄት አልሆነም። ስለዚህ እሱንም ብትጠቀሙት ለእኔ ሁለቱን ለውጥ አምጥቶልኛል። እናንተም ተጠቅማችሁ ለውጥ እንደምታመጡበት 100% አጠቃቀሙን ካወቃችሁበትና ያው ማለት ምንም እንኳን ካርብ የሌለው ምግብ ቢሆን በቀን 3 ጊዜ ምናምን እንዲሁም ደግሞ መጠኑን ካበዛችሁት ላትቀንሱ ትችላላችሁ። ስለዚህ ሁሉንም ነገር አካታችሁ ግን ለውጥ ታዩበታላችሁ ማለት ነው። ስለዚህ አጠቃቀሙን ልንገራችሁ። ብቻውን ብትጠቀሙት በደማችን ውስጥ አብዞርብ ተደርጎ ከተወሰነ ጊዜ በኋላ የራብ ስሜት ወይም ደግሞ ሌላ ካሎሪ እንድናስገባ ስለሚጠይቀን ከዛ ይልቅ ከተለያዩ ነገሮች ብቻውን ከምንወስደው ይልቅ ለሰውነታችን በጣም ጠቃሚ ከሆኑት ጤናማ ፋትና ንጥረ ነገሮች ጋር የበለጸገ ምግብ ጋር ስንወስደው በደማችን ውስጥ ቀስ እያለ ስለሚመጠጥ ለብዙ ሰዓት ሳይርበን እንድንቆይ ያደርጋል ማለት ነው። አንድ ምግብ ተመግበን ደግሞ ለብዙ ሰዓት ሳይርበን በምንቆይበት ሰዓት በደማችን ውስጥ ያለው ፋት ራሱ እንትን እያለ በፍጥነት የሰውነት ክብደት ለመቀነስ ያግዘናል ማለት ነው። ስለዚህ ከምን ጋር እንደምትወስዱት ልንገራችሁ። ከቺያ ሲድ ጋር ከፍላክስ አሲድ ጋር ወይም በኢትዮጵያ ተልባ ብለን የምንጠራው እሱን አቮካዶ ጋር እንዲሁም ከእንቁላል ጋር ከቱና ጋር ብትወስዱትም አሪፍ ነው። ግን ቱናን ስትገዙ ቱና ኢን ዋተር መሆን አለበት ማለት ነው። ከሌላ ጋር ከሰንፍላወር ኦይል ጋር ወይም ደግሞ ከቬጅቴብል ኦይል ጋር ከሆነ ግን በውስጡ ያለው ካሎሪ ከፍተኛ ስለሚሆን ክብደትን ከመቀነስ ይልቅ ለመጨመር ነው እንትን የሚለው። ስለዚህ ቱና ኢን ዋተር የሚለውን መጠቀም አለባችሁ ማለት ነው። ያው ተልባውን የተለያየ አማዞን ላይ ነው እኔ ብዙ ጊዜ የማገኘው። ውጭ ያላችሁ አማዞን ላይ ብትጠልቡት ሞር ያደርሱላችኋል። ዋጋውም ያን ያክል ውድ አይደለም እና ቆልታችሁ ፈጭታችሁ መቼም ስለሰው ቆላል ምናምን አልነገርም ታውቁታላችሁ። እሱን መጠቀም ትችላላችሁ። አብራችሁ ዘፍዝፋችሁ ከተለያዩ ቅመሞች ጋር ካሎሪ የሌላቸው ቅመሞች ጋር መጠቀም ትችላላችሁ ማለት ነው። ከዛ ባለፈ ቺያ ሲዱን ግን ስትጠቀሙ ጥንቃቄ ማድረግ ያለባችሁ ነገር ወዲያውኑ አብራችሁ እንዳደባለቃችሁ ጥሬውን እንዳትመገቡት። ለተወሰነ ሰዓት ዘፍዝፋችሁ አቆይታችሁ
ጀል መሰል ፈሳሹ ሲወጣላችሁ ከዛ በኋላ ነው መመገብ ያለባችሁ ማለት ነው። ምክንያቱም ጥሬውን ከተመገባችሁት ቻሲዶች በውስጣቸው ውሃ የመምጠጥ ባህሪ ስላላችሁ ከተመገባችሁት በኋላ በቂ ውሃ ካልጠጣችሁ ካላገኙ ሆዳችሁን የመንፋት እንዲሁም ደግሞ የሆነ ኮንፈርት አይሰጣችሁም ከተመገባችሁት በኋላ እና እንደዚህ አይነት ነገር ስላላቸው መጀመሪያ ጀል መሰል ፈሳሹ ነገር ሲወጣላችሁ ከዛ በኋላ መጠቀም ትችላላችሁ ማለት ነው። ለዛሬ የነበረን ቆይታ ይህን ይመስላል።